የጉልበትና የአፍ ወለምታ በቅቤ አይታሽም፣ የጉልበት ጅማት ከተበጠሰም አይሰፋም የሚል አባባል በእርግጥ ያለ አይመስለኝም። ግን ለምን አይሰፋም የሚለውን እስኪ ባጭሩ እንግዲህ የጉልበት ጅማት ስንል በጣም ብዙ ጅማቶች አሉ። በተለይ እንግዲህ በልዩ ሁኔታ አሁን መጥቀስ የፈለኩት እግር ኳስ ተጫዋቾች ላይ በተለይ በተከታታይ የሚያጋጥመውን የዋና የምንለውን የጉልበት ጅማት ወይም ኤሲኤል የምንለውን ጉዳት ነው። ስለዚህ ጅማት ከዚህ በፊት የተወሰኑ ነገሮችን ገልጬላችኋለሁ። ነገር ግን ከሚነሱ ጥያቄዎች አንዱ ጅማቱ እንደ ማንኛውም ጅማት ለምን ነው የማይሰፋው የሚል ጥያቄ ነው። በእርግጥ በ1970ዎቹ እና 80ዎቹ በነበረው ሳይንቲፊክ ኤቪደንስ ይሄ ጅማት ሲጎዳ ይሰፋ ነበር። በኋላ ግን በርካታ መረጃዎች እንዳሳዩት በመስፋት የታከሙ የኤሲኤል ጅማቶች እስከ 70% የሚደርሱት ከጊዜ በኋላ መልሰው የመበጠስ እድላቸው ሰፊ እንደሆነ ስለተረጋገጠ ፓራዳይም ሺፍት ነበር የነበረው። ካሁን በኋላ የጉልበት የኤሲኤል ጉዳት ከመስፋት ይልቅ በሪኮንስትራክት ማድረግ ወይም ደግሞ ከሌላ ቦታ ጅማትን በማምጣት ቦታው ላይ መተካት የሚል ስትራቴጂ መከተል ተጀመረ። ሁለት መሰረታዊ ለውጦች ተካሂዱ ማለት ነው። እንግዲህ በ1980ዎቹ እንደገለጽኩት የነበረው ሕክምና ካሁኑ በሁለት መንገድ ይለይ ነበር። ቀዶ ሕክምናው የሚካሄደው ጉልበቱን በመክፈት ነበረ፣ ሙሉ ኦፕን ሰርጀሪ የምንለው ማለት ነው፣ ልክ ሌላ የሰውነት ክፍል እንደሚከፈተው። ሁለተኛ ደግሞ መስፋት ነበር። በአሁኑ ሰዓት ግን የሚደረገው አንደኛ አይከፈትም፣ አርትሮስኮፒ በሚባል ዘዴ በትንንሽ ቀዳዳዎች ነው በዋነኛነት ጉልበቱን አክሰስ የምናደርገው። በሌላ በኩል ደግሞ ከታካሚው ከራሱ ከሌላ የሰውነቱ ክፍል ላይ ጅማት በመውሰድ ቦታው ላይ ሪኮንስትራክት ማድረግ እንጂ መስፋት አይደለም ማለት ነው። ይሄ አንድ የሚያስገኘው ጥቅም ምንድን ነው? ሲሰፋ ማንኛውም የተሰፋ ጅማት ለመዳን የሚያስፈልጉት ሴሎች እና ይሄ የረጋ ደም ቦታው ላይ መፈጠር አለበት። ያ እንዳይፈጠር ደግሞ ጉልበት ውስጥ ያለ ሳይኖቪየም የሚባለው ፈሳሽ ወሻውት ያደርገዋል፣ ያጥበዋል እና ምንም አይነት ደም እዛ ቦታ ላይ ኦርጋናይዝ እንዳያደርግና የሂሊንግ ሂደቱ በሚፈለገው መልኩ እንዳይቀጥል ያደርጋል። ስለዚህ በአሁኑ ሰዓት ያለው መሰረታዊ ስትራቴጂ አርትሮስኮፒ እንጠቀማለን፣ በትንሽ ቀዳዳዎች እንገባለን። መስፋት ሳይሆን ደግሞ ጅማቱን ከሌላ ቦታ አምጥተን ቀጥታ አጥንት ውስጥ እንዲገባ እናደርጋለን። በአሁኑ ሰዓት በሁሉም በዓለም ላይ በአጠቃላይ እየተተገበረ ያለው የሕክምና ስትራቴጂ ይሄ ነው ማለት ነው። አመሰግናለሁ።